ሰላም እንዴት ናችሁ? ዛሬ ኦልሞስት ኒው ይር ልንገባ ነው። በፈረንጆች አቆጣጠር ዲሴምበር 30 2025 ነው። ኦልሞስት ኒው ይር ኢቭ ላይ ነው ያለነው። ሃፒ ኒው ይር እላችኋለሁ። ሁለት ነው የምናከብረው። የኢትዮጵያን ኒው ይር እናከብራለን፣ በምንኖርበት ሀገርም እናከብራለን። ሃፒ ኒው ይር። ኤኒዌይስ ዛሬ በጣም ይገርማቸዋል። በውስጤ እግዚአብሔርን ሰምቶ መታዘዝ ትልቅ ነገር ነውና አንድ ሰው ትዝ አለኝ ከመጽሐፍ ቅዱስ። አብርሃም እግዚአብሔርን ታዘዘ፣ እግዚአብሔርን ሰማ፣ እግዚአብሔርን መረጠው። እግዚአብሔር የሚታዘዘውን ያውቃል፣ እሺ የሚለውን ያውቃል፣ ይጠጋጋል፣ ይጠራል፣ ሆምወርክ ይሰጠዋል ለሚሰማው ጆሮ ለተከፈተ። እስቲ ለ2026 እግዚአብሔርን እንድንሰማ፣ እንድንከተለው፣ እንድንታዘዘው እሺ እንድንል እግዚአብሔር ይርዳን። እኔን ይርዳኝ እግዚአብሔር። በእውነት ብዙ ይናገረናል አይደለ? እግዚአብሔር የማንታዘዘው ነገር ብዙ ነገር አለ። እግዚአብሔር ሆይ እርዳን እባክን፣ እንድንታዘዝ እንድንሰማ እርዳን። አምላክ ሆይ እባክን እንድንታዘዝ እርዳን። እምነት ስጠን። እንደው እግዚአብሔር እምነትን ስጠን። እንደ አብርሃም እግዚአብሔርን እንዲሁ እኮ አላየውም አይደለ? መቼም እግዚአብሔር ማንም አላየውም። ኢየሱስ ክርስቶስ ከመጣ በኋላ ራሱን ተረከው፣ ያው አብን ተረከው እንጂ እግዚአብሔርን እንዲህ በአካል እንደዚህ ነው ያለው የለም። ግን ሰምቶ መታዘዝ እንዲሁ አይገርምም? በቃ እግዚአብሔር ይቆጥራል ሰምቶ መታዘዝን መከተልንና ምንም ሳይኖረው ታላቅ ሕዝብ አደርግሃለሁ፣ ባርክሃለሁ እንደ ምድር አሸዋ፣ እንደገና ደግሞ እንደዚህ ከዋክብት አበዛሃለሁ አለው እግዚአብሔር። እና ደግሞ ደስ አለው እግዚአብሔር። በቃ እንደሚባርከው አመነ እና ውጣ ከዚህ ከሀገር ተለይተ፣ ከወገን ተለይተ፣ ከዘመዶች ተለይተ፣ ከሰፈር ተለይተ፣ ከለመድከው አካባቢ ተለይተ ውጣ፣ እኔ ወደ ማሳይ ሀገር ሂድ። የት ሀገር እንደሆነ አቅም ሄዶ አልጎበኘውም፣ ወይም ደግሞ የሆነ እንትኑን አንብቦ መጽሐፍ እንኳን አንብቦ ከሆነ ነገር አልሰማም። ስለዛች ሀገር ግን እሺ አለ፣ ታዘዘ። ወደሚሄድበት እንኳን አያውቅም ምን እንደሆነ። ከሀገር ከሰፈር ተለይተ ሂድ። እሺ እግዚአብሔር አንተ ካልክ ሄዳለሁ፣ አንተ ካልክ ሄዳለሁ። በቃ ከዛ ቤተሰቡን ይዞ ያለውን ንብረት ይዞ ወደ ማቀው ሀገር እሺ ብሎ ሄደ። ከዛ እግዚአብሔር ደግሞ ቃል ገባለት። ሶስት ነገሮችን የማስታውሰው ምን አለው? ታላቅ ሕዝብ አደርግሃለሁ። እሱ አንድም ነገር የለውም፣ አንድም ልጅ የለውም፣ አንድም ነገር ግን ታላቅ ሕዝብ፣ ታላቅ ሰው አደርግሃለሁ ሳይሆን ታላቅ ሕዝብ አደርግሃለሁ አለው። ሁለተኛው ደግሞ የምድር ነገዶች በአንተ ይባረካሉ። የምድር ነገዶች ከሰሜን እስከ ደቡብ፣ ከምዕራብ እስከ ምስራቅ ሁሉም በአንተ ይባረካሉ አለው። ሁለተኛው። ሶስተኛው ደግሞ ይቺን ምድር ለዘር እሰጣለሁ አለው። አይገርምም? እንዳለው ደግሞ ሰጠው አይደለ? እስራኤላውያን በዙ፣ ተባዙ፣ ተባረኩ። የሚባርኩህን እባርካለሁ፣ የሚረግሙንም ደግሞ እረግማለሁ። ይህ ሁሉ ከምን የተነሳ ነው? እግዚአብሔር የአብርሃምን ልብ አየ፣ እንደሚታዘዝ አየ። አይሳሳትም አይደለም። ብዙ ተሳስቷል አብርሃም፣ ብዙ ተሳስቷል። ግን ይታዘዛል፣ እግዚአብሔርን ያምናል፣ እግዚአብሔር ያለውን ይቀበላል፣ እሺ ብሎ ይወጣል፣ ይገባል፣ በቃ ይከተላል። አንደኛውን ምዕራፍ ሲጨርስ ሁለተኛውን ምዕራፍ ደግሞ እግዚአብሔርን በመስማት ይሄዳል። ከዛም በኋላ እንደተናገረው እግዚአብሔር በመሃል ስህተቶች ቢኖሩም ደግሞ ልጅ ሰጠው። አንድ ልጅ፣ ብዙ ሕዝብ ሳይሆን አንድ ልጅ ሰጠው። አረ የሚገርም ነገር ነው። ደግሞ የሚጋጭ ነገር መጣ። የሚገርም ነገር ነው። እኔ እኮ እዚህ ጋር በጣም ነው የሚገርመኝ። አንድ ልጅ ተሰጠው። ይስሐቅ ሲሰጠው ደግሞ አረ አምጣና እረደው፣ አረ አምጣና ግደለው አለው። እንዴት ይሆናል? ግደለው፣ በቃ አምጣና እንደው ከወደድከኝ፣ እኔ ከበለጥኩብህ እስቲ አምጣና የልጅ እረድልኝ፣ አንድ ልጅን እረድልኝ። ምን ነው እግዚአብሔር ከስንት ዓመት በኋላ
እንዴ የገባህልኝ ቃል ከተፈጸመ በኋላ እንደገና ደግሞ ረድ ትለኛለህ? የእውነት አንተ እግዚአብሔር ነህ አለው። እንዴ አይደለም። እሺ ካልከው እንዴ አንተ እኮ ሰጪ ነህ፣ አንተ እኮ እንደፈለክ የምታደርግ አምላክ ነህ። እኔ ኦልሬዲ አውቄሃለሁ እኮ። ስላወቅኩ አይደል እንዴ ከሀገሬ ከወገኖቼ ከዘመዶቼ ተለይቼ አንተ ወደ አሳየኸኝ ሀገር የመጣሁት? ደግሞ እኔ ካረጀውኝ በኋላ አይደል እንዴ ልጅ የሰጠኸኝ? ስለዚህ ዛሬም ደግሞ ይሄን ልጅ አታድነውም እንዴ? እንደገና ሌላም ብዙ ልጅ ልሰጠኝ አትችልም እንዴ? እንዴ ትችላለህ፣ እኔ አምናለሁ አለው። እሺ አለና ልጁንም ደግሞ እስከ መግደል ብላ አምጥቶ በላዩ ላይ አስቀመጠ። አብርሃም አይገርምም ወይ? አንቺ ታደርጊያለሽ ዛሬ? እስቲ አንድ ልጅሽን እስቲ ሞክሪው። አንተስ ታደርገዋለህ? እኔ አላደርገውም። በጣም ነው የሚከብደኝ ለጊዜው። ለዛም ነው እኔ እምነትን እግዚአብሔር እባክህን አንተን በደንብ እንዳውቅህ እርዳኝ። እስቲ በ2026 በደንብ እንዳውቅ፣ ትላንትና ካወቅኩ በላይ እንዳውቅ፣ ካወቅኩ ደግሞ እንድታዘዝ፣ እሺ እንድል እባክህን እግዚአብሔር። አንደኛውን ምዕራፍ ሲጨርስ ሁለተኛውን ደግሞ ምሪት እንድጠይቅ እርዳኝ እያልኩ ያለሁት። እርዳኝ፣ ምሪት ስጠኝ ነው። ይገርማል በእውነት በጣም ነው። እኔም ይገርመኝ አለመታዘዛችን። እምነታችንም ደግሞ በቂ አይደለም። የኔ እምነት በቂ አይደለም። በደንብ ነው ማመን፣ በደንብ ነው መታዘዝ፣ በደንብ ነው እግዚአብሔርን መስማት። አንተ ትልቅ ነህ፣ ለእኔ የሰጠኸኝ ነገር ከምንም በላይ አይደለም። አንተ ነህ ከምንም በላይ ማለት መቻል አለብን። እግዚአብሔር ደግሞ ይረዳል። ትላንትና አብርሃም ከታዘዘ እንዲሁ ዛሬ ደግሞ መንፈስ ቅዱስ የሚረዳ የሚያግዝ የሚመራ ከኛ ጋር ካለ እንዴት አንችልም? እንችላለን እኮ። አብረን እናቅድ፣ ለ2026 አብረን እናቅድ። እስቲ መስታወሻችን ላይ እንጻፍ። እግዚአብሔር እኔ ታዘዘሃለሁ፣ እግዚአብሔር እኔ ሰማሃለሁ፣ እግዚአብሔር ያለኝን ነገር ሁሉ አምጣ ካልከኝ እኔ እሰጥሃለሁ። ምክንያቱም አንተ ነህ የሰጠኸኝ፣ ጤናን የሰጠኸኝ አንተ ነህ፣ ልጆችን የሰጠኸኝ አንተ ነህ፣ ገንዘብን የሰጠኸኝ አንተ ነህ፣ ቤትን የሰጠኸኝ አንተ ነህ፣ እድሜን የሰጠኸኝ አንተ ነህ። ከኔ የምትፈልገው ምንድነው? እንድሰጥ፣ የት ሀገር እንዲሄድ፣ ምን እንዳደርግ ነው የምትፈልገው? እስቲ እግዚአብሔር ሆይ ምራኝ። እስቲ እኔ በራሴ አልመራ፣ እኔ በራሴ አልወስን፣ እኔ በራሴ እንዲሁ እንደተሰማኝ አልኑር። እስቲ እግዚአብሔር እርዳን። አብረን እንበል። እስቲ አብረን እናቅድ። እስቲ አብረን እንነሳ። እስቲ አብረን እንዘጋጅ። እኔ ለራሴ ተዘጋጂ እያልኩኝ፣ ለራሴ ተዘጋጂ ተነሽ እያልኩኝ ነው፣ ለራሴ ማለት ነው። እና ይገርመኛል የአብርሃም እምነት አይደል? የእምነት አባት አይደል የሚባለው? የእምነት አባት ታላቅ የመጀመሪያ ብዙዎቹ አሉ ከሱ በኋላ በእምነት የታወቁ እግዚአብሔርን የሚያምኑ አምኖ የታዘዙ። አብርሃም ግን ለብዙዎች አባት አልሆነም እንዴ? ሆኗል እኮ። የኛ አባት ነው ዛሬ፣ የአሕዛብ አባት ነው። በሱ እምነት ጽድቅ ሆነልን። በቃ እሱ ስላመነ አመነ፣ ጽድቅም ሆኖ ተቆጠረለት ስለሚል እንደገና ደግሞ እኛ ዛሬ አምነን ጽድቅ ሆኖ ተቆጠረልን። የኔ ስራ የኔ ሩጫ ምንም አይደለም፣ ግን እግዚአብሔርን ስለምንወደው እግዚአብሔር መታዘዝ አለብን፣ እሺ ማለት አለብን። በስጋችንም በምድር ላይ በምንኖረው ኑሮ ለመጠቀም ለማረፍ እግዚአብሔርን መታዘዝ እሺ ማለት አለብን። የምለንን ነገር ጆሮአችንን ከፍተን እግዚአብሔርን ማዳመጥ አለብን። አንተ ትልቅ ነህ ብለን እሺ ማለት አለብን። አቤት እግዚአብሔር እባክህን እርዳን። እስቲ እንደ አብርሃም አባ እርዳን እባክህን እግዚአብሔር ሆይ ዛሬ ለምንሃለሁ፣ አግዘን። ወደ 2026 እስቲ በድካም አንሻገር። እግዚአብሔር ሆይ እባክህን በድካም እንደ ድሮ እንደተለመደው እንዳንሻገር እርዳን። እንደተለመደው እግዚአብሔር ከአሮጌ ነገር ጋር ካለመታዘዝ ጋር በአመጽ እግዚአብሔር አንሻገር። እባክን እግዚአብሔር አምላክ ሆይ እንድንሰማ ጆሮአችንን ክፈትልን። እስቲ ምን ትላለህ እንድንልህ እርዳን። ህዝብህን እርዳ እግዚአብሔር ሆይ። ከዛም በኋላ በረከት ይመጣል። ለአብርሃም እንደገባው የተስፋ ቃል እግዚአብሔር በረከት እንደሆነለት ለኛም በረከት ይሆንልናል። እግዚአብሔር ታዞ ያፈሩ የሉ። እግዚአብሔር አንተን ሰምቶ ያፈሩ የሉ።
እግዚአብሔር አታሳፍርምና እንደ ተናገርኩ ታማኝ ነህና ነገሮች ቢያረጁብንም በጊዜው ማይሆን ቢመስለንም እንኳን እግዚአብሔር የተናገርከውን ሁሉ ትፈጽማለህ እንዳልከው ታደርጋለህ እግዚአብሔር አንብበናል ሰምተናል በህይወታችንም ሆነዋልና እባክን እርዳን እግዚአብሔር እባክን እርዳን 2026ን እግዚአብሔር አንተን በመስማት እንድንጀምር አንተን በመታዘዝ እንድንጀምር በእጃችን ያለውን ነገር ለአንተ በመስጠት እንድንጀምር ለአንተ ሰጥተን በቃ አንተ ሰጪን የበለጠውን ትሰጣለህ እንድንል እርዳን እባክህ እግዚአብሔር አምላክ አንተ ትልቅ ሁንብን በመድር ላይ አንተ ብቻ ትልቅ ታላቅ ሁንብን የኛ የሆነ ነገር ታላቅ አይሁንብን የምናባብለው ምንወደው ምንሰግድለት ምናመልከው ነገር የደበቅነው ትንንሾች ነገሮች በቤታችን በጓዳችን በዘመናችን የደበቅነው ነገር እግዚአብሔር አምላክ ትልቅ ሆኖብን ሁሉ ጊዜ አይናችን በሱ ላይ ምናደርገው ነገር ካንተ በላይ ምንም አይኑር እግዚአብሔር እርዳን እባክን አግዘን እግዚአብሔር ይህንን ቪዲዮ የሚያዩትንም አግዛቸው ጌታ ሆይ ይህንን መዝሙር አብረን እንስማ እስቲ አሜን